እንግዲህ እዚህ ጋር የምታያቸው የሟች ቤተሰብ ናቸው። ያው ቅዳሜ ለታ እና አቡ አፍናን ኡስታዝ ጀማል እነሱን ለመዘየር ሄዶ ነበር። በተረፈ ደግሞ ሌላም በስልክ ያስተላለፈችው መልእክት አለ። እሱን አብረን እናዳምጣለን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ታዳሚያን ሀባይቢ ዛሬ ሁለት ነገር ይዤላችሁ መጥቻለሁ። አንደኛ ሌላ ከእስር ቤት በስልክ ደውላ ያስተላለፈችው መልእክት እሱን አብረን የምናዳምጥ ይሆናል። ሁለተኛው ሪያድ ያሉ እና አቡ አፍናን እና ኡስታዝ ጀማል የሟችን ቤተሰብ ቅዳሜ ዕለት ሄዶ ጠይቆ ነበረ። እዛ ሆነው እንግዲህ ከሟች ቤተሰብ ጋር ቪዲዮ የተቀረጹት አለ፣ ያስተላለፉት መልእክት አለ። እሱን ቪዲዮ አብረን ምና ይሆናል ኢንሻአላህ። አሁን በመጀመሪያ ሌላ ከእስር ቤት ያስተላለፈችውን መልእክት እንስማ። ያው በመጀመሪያ ሌላ እንግዲህ የምትለው በስልጠኛ ነው፣ ሰላምታ ነው የምትለው። ያው እንዴት ናችሁ? ሁሉ ነገር ሰላም ነው? ቤተሰብ ሰላም? እንደዚህ ሰላምታ ነው የምታስተላልፈው። ከዛ ደግሞ አማርኛ ነው የምታወራው። በመሃል ደግሞ የስልጠኛ የምታወራው ነገር ካለ ተረጉምላችኋለሁ። አሁን በቀጥታ ሌላ ከእስር ቤት እንግዲህ ያስተላለፈችው መልእክት ተመልሰን እንመጣለን። ሁላችሁም ቪዲዮውን ላይክ በማድረግ ጀምሩት። ማታ ቀን ደውለሽ ነበረ፣ ስልኩ አጋጣሚ ትቼው የሆነ ኤምባሲ ነበረ። ፈጅርን ደወልሽና? በቃ ምን ችግር አለ? እሺ አንቺ ጋር ችግር አለ? ያው አልহামዱሊላህ እኛም ሰሞኑ ባልሽው መሰረት እነዛ እነ ኢስራ እና አይሻን ለማናገር ሄደናል፣ አናግረናል። እና ህዝቡም ጥሩ ናቸው፣ እነሱም በጣም ዱዓ ያረጉልሽ ነው እነሱም። እና በቃኛም ወደ ኋላ ቶሎ ተንቀሳቀሱ፣ ቶሎ እንድትወጣ ትደረግ። ምክንያቱም ያቺ በተባለው መልኩ ካልተንቀሳቀሳችሁ ያው የተባለውን ነገር ነው የሚተገበረው ብለው አንዳንድ ሐሳብ ነው ያነሱ። እኛም ኢንሻአላህ ያው ህዝቡ ሀገር ቤት ያለውም እዚህ ሳውዲ ያለውም ሁሉም ጋር ያለው ኢትዮጵያ ህዝብ ማለት ይቻላል በአንቺ ጉዳይ ላይ የተንቀሳቀሰ እየተራሮጠ ነው። ምናልባት አንቺም እዛ ሆነሽ ቁርአን እየቀራሽ ሰላት እየሰገድሽ የምታደርጊው ዱዓ ሊሆን ይችላል። ህዝቡን እየተንቀሳቀሰ ነው ያለው። ስለዚህ እንዴት ነሽ አንቺ? እየሰማሽ ነው አይደለም? ሁሉንም ነገር አንቺ ይዛው ቁርአን ትቀሪያለሽ፣ እየተሰግጃለሽ አይደለም? አይዋ አልহামዱሊላህ። ቁርአን አስተመሻል? እሺ እየቀራሽ ነው? በቃ አሁንም ለይል እየሰገድሽ ዱዓ አድርጊ። ሁሉም ሀገር ላይ ያለው ሰው ማለት ይቻላል ሴቱም ወንዱም ሙስሊሙም ክርስቲያኑም በአጠቃላይ በአንቺ ህይወት ጉዳይ ላይ እየተረባረበ ነው ያለው። ኢንሻአላህ የአላህ ፍቃድ ከሆነ በቅርብ ቀን ወጥተሽ ከኢትዮጵያ ህዝብ ከቤተሰቦችሽ ከዘመዶችሽ ከሁላቸውም ትገናኛለሽ። በአላህ ላይ ተስፋ አድርጊ። እሺ ተስፋ አድርጊ፣ ተስፋ አይቆረጥም በአላህ ላይ። ለሁሉም ሰው አላህ በሚሰራው ስራ አጅሩ እንዲከፍለው እንደገና ደግሞ ላንተ ብሎ አንዴ ያው ሰሞኑ እንዳልኩሽም አንቺም ተውበት ማድረግ አልነበርሽም ሰሞኑ? ተውበት አስወተለብሽ ተውበት አስወትጋግካ ፋይዳ ላይ ኮበሉትን እና በደንብ እንትን በይ። ያው ሰው ጥሩ እየተረባረበ ነው፣ እየተንቀሳቀሰ ነው። በቅርብ ቀን ትወጪያለሽ ኢንሻአላህ። እሺ እሺ በቃ ለሁሉም ሰላም እልልሻለሁ ኢንሻአላህ። እሺ መርሐባ በቃ ሰላም አለይኩም። ብስሚላሂር ረህማኒር ረሂም። ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የሙቤ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ባረከላሁ ፊኩም። ምናልባት አሁን እየተዘዋወረ ያለውን አጭር ቪዲዮ በተመለከተ በቅድሚያ መሐመድ አብዱራህማን አህመድ ወይም አቡ አፍናን እባላለሁኝ ከሳውዲ አረቢያ ሪያድ ነው። ያው ሳውዲ አረቢያ ላይ ለረጅም ዓመታት በስር ቆይታ የሞት ፍርድ የተፈረደባት እህታችን ሌላ ኑር ሰቦን ጉዳይ በቅርበት ከሚከታተሉ 17 የተዋቀሩ ኮሚቴዎች መካከል አንዱ ነኝ። በዋና ጻፊነት ማገለግላለሁ እዚህ ሪያድ ላይና ምናልባት
ባለፈው ቅዳሜ ቀን ማታ ላይ የሟች ቤተሰቦች ጋር ለመጀመሪያ ጊዜ ሌላ እስር ቤት ከገባችበት ዕለት ጀምሮ በአገር ሰውነትም ደረጃ በቤተሰብም ደረጃ የሷን ጉዳይ ለመከታተል ነውና ምናምን ብሎ የሟች ቤተሰቦች ጋር የቀረበ ማንም ሰው አልነበረም። ቅዳሜ የሟች ቤተሰቦች ጋር ተደዋውለን ፕሮግራም ይዘውልን ማታ ላይ እነሱ ጋር ሄደን የነበሩትን ነገሮች ተጨዋወትን። ሌላም ያለችበትን ሁኔታ እንደዚህም ደግሞ ይሄን ከግድያውን አፉ ብለዋት 2 ሚሊዮን ሪያል ማሰባሰብ ሂደቱ በምን ሁኔታ ላይ እንዳለ ጭምር እነሱ ጋር እየተነጋገርን እጅግ በጣም ደስ የሚል ምሽት ነው ያመሸነው እነሱ ጋርና ያው እንደምትመለከቱት አባቷ ነበር። እንደዚህም ጉዳዩን የያዘው ደግሞ አንድ ሳውዲ የምትመለከቱት ቪዲዮ ላይ እሱ አለ። ሌሎችም የሀገር ሽማግሌዎች አሉበት፣ የተለያዩ ወንድሞች የተካተቱበት ስብስብ ያው በባህላቸው ምን ይዞ እንደሚከር ጠይቀን ጭምር ነበር ይዘን ይሄር ነውና ምናልባት እዚህ ቪዲዮ ላይ አልተካተተ ይሆናል። እነሱ ራሳቸው በጣም ነው ደስ ያላቸው፣ በደንብ የተቀበሉን። በየዕለቱ የደረሳችሁበትን ሁኔታ አስረዱን ነው ያሉን። ከኛ መካከል 24 ሰዓት በፈለጉበት ሰዓት ኮንታክት ማድረግ የሚችሉት አካል ጉዳዩን ቀደም ሲሉ ለበርካታ ዓመታት ሲከታተል የነበረ ወንድማችን ከሱ ጋር ኮንታክት እንዲፈጥሩና ያለውን ነገር በህብረት ያው ሰርተን ዞሮ ልጅቱ እንድትወጣ ሰራህ እነሱ ይፈልጋሉ። በጣም ኸይረጆች ናቸው። ምክንያቱም የሞት ፍርዱን ወደ 2 ሚሊዮን ላይ መቀየር ቀላል አይደለም። ከ5 ሚሊዮን ወደ 2 ሚሊዮን ያወረዱትና በጣም ትግስተኞች ናቸው። በጣም ስለ ልጃቸውም ስለ ሌላም በርካታ ነገሮችን ነው የነገሩን። ባረከላሁ ፊኩም። ስለዚህ የተነየቱ ገንዘቦች እዛም እዚህም በየአቅጣጫው ሁለት የተከፈቱ አካውንቶች አሉ። አንዱ ኢትዮጵያ ንግድ ባንክ ነው ሀገራችን በእናቷ አባቷና በወንድሟ፣ ሌላኛው ደግሞ ሳውዲ አረቢያ ላይ በአራጂ ባንክ ነው። በተቻለ አቅም የተነየቱ ገንዘቦች ገቢ ሆነው የሌላ ጊዜዋ ከማለቁ ጋር ተያይዞ ምክንያቱም ከ4 ወር ያበለጠ ጊዜ ነው ያላትና እንደገና የታችሁ ሰዎች ደጋግሜ የምለው በቻላችሁት አካውንት ማስገባት የተፈረደውን 2 ሚሊዮን ሪያል እሱን ለሟች ቤተሰቦች ተላልፎ እህታችን ሌላ የምትወጣበትን መንገድ እንፈልግ ለማለት ነው። ባረከላሁ ፊኩም። ያው ወደ 1 ደቂቃ ያልሞላ ቪዲዮ ነው እንደምትመለከቱት። ማሻአላህ የሀገር ሽማግሌዎቻችንም እንደዚሁ እኛም እነሱን ተከትለን ሄደን ደስ የሚል ምሽት ነበር ከሟች ቤተሰቦች ጋር ያመሸነውና በኢዝኒላህ እነሱም በጣም ተባብረዋል። ሰራሃ እስር ቤት ሁሉ ሄደው አይተዋት የሞት ግድያውን አፉ ብለንሻል ሲሏት በጣም ከደስታ የተነሳ እጃቸውን እግራቸውን ጭምር ነው የሳመችውና ልጅቱ ጥሩ እንደነበረች ጭምር ነው የነገሩን። አሁንም ቢሆን እስር ቤቱና ማሻአላህ ስትገባ እስር ቤት ሌላ ቁርአን የሚባል ነገር አታውቅም። ከገባች በኋላ ግን አክትማለች። ከእስር ቤት ጭምር እየተደወለ ይነገራቸዋል። ልጅቱ ማሻአላህ ትሰግዳለች፣ ቁርአን ትቀራለች፣ እንደዚህ እያሉ ለሟች ቤተሰቦች ይደውሉላቸዋልና እነሱ ራሱ አልহামዱሊላህ እንኳን ለዚህ በቃች ነው ያሉትና በተረፈ ይሄን ይመስላል። ወደፊት ደግሞ ሌላ ወጣ እንደዚሁም የምንገናኝበት ቀን ሩቅ አይሆንም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሀባይቢ ያው ቪዲዮ እንዳያችሁት ነው። ያው የሟች ቤተሰብም ጋር ሄደው እነ ኡስታዝ ጀማል አቡ አፍናን ሄደው ዘይሯቸው ነበርና ያው እኔ ግን ለእናንተ ለተመልካቾችም ያው ቃል ለገባችሁም ላይፍ ላይ እንግዲህ በተለያየ ቤት ላይ ላይፍ ገንዘብ ስንሰበስብ ነበር። ብዙ ሰዎች ቃል ገብተውልናል። እስካሁን ድረስ እንግዲህ እኛ ኢትዮጵያ ላይ ደውለን ጠይቀን የገባው 11 ሚሊዮን ከምናምን እና የገባው እና የተጠየቀችው ደግሞ 50 ሚሊዮን እና ገና ብዙ ይቀራል። ብዙ ሰውም ቃል ገብቶልናል። ገንዘቡ ግን እየገባ ስላልሆነ እባካችሁን ቃል የገባችሁትን ብር በአካውንቱ እንድታስገቡ ቶሎ ብላችሁ ጠይቃለሁ። በቶሎ እንድረስላት። ያላት ጊዜ በጣም ትንሽ ነው። ከሞት አድኑኝ እያለች ነው፣ ከሴፍ አድኑኝ እያለች ነውና ሁሉ በአለም ላይ ያለ ጠቅላላ ህዝብ ይችን እህታችን መርዳት ግድ ይለዋልና እባካችሁን እንድረስላት። ጊዜው እየሄደ ነው እና አደራ ምላችሁ እንግዲህ ቃል የገባችሁትን ገንዘብ በአስቸኳይ እንድታስገቡላት ጠይቃለሁ። በቀጣይ ደግሞ ሌላ አዲስ ነገር ስለ ሌላ መረጃ ካለ ይዤላችሁ ቀርባለሁ ኢንሻአላህ። በተረፈ ሁላችሁም በዱዓ በጸሎታችሁ አትርሷት። ጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱ።